ሻሎም ሐዋርያ ዘላለም ነኝ። ከአንድ ቀን በፊት ሐሳባዊ ዓለምን ስለመረዳት ጥቂት ነገር መናገር ጀምሬ ነበር እና እንደ ኢንትሮዳክሽን እንዲሆንልኝ በተለያዩ ጉዳዮች ላይ እያነሳው ሐሳብ በሚባለው ነገር ላይ ማህበረሰባችን ምን ያህል ወደ ኋላ እንደቀረና በአስተሳሰብ ላይ አገሪቱ ልትሰራ የለውጥ ምክንያትና መንገድ እንደሆነ እንዲታወቅ አስረግጬ እየተናገርኩኝ ነበር። የተለወጠ ማህበረሰብ ሲቪላይዝድ የሆነ ማህበረሰብ ማለት በአስተሳሰቡ የጠነከረ የበረታ ማለት ነው። አስተሳሰብን ደግሞ ያላጠነከረ ያላበረታ ማህበረሰብ በማህበራዊ ኑሮም ወይንም ምግባሩም ሆነ ወይንም ደግሞ ነገ ባህሉ ሆኖ በሚፈጠረው ነገር ላይ ብርቱና አዲስ የለውጥ አጀንዳን ያነገበ መሆን አይችልም። ስለዚህ አስተሳሰብ ላይ ለውጥ ያስፈልገናል። ዓለም የተለወጠው ወይንም ዓለም በለውጥ እንቅስቃሴ ውስጥ ያለው በአስተሳሰብ መርህ ላይ ተመስርቶ ነው። ድሮ የነበሩ አንበሶች አሁንም አንበሶች ናቸው ብዬ ስናገር ነበር። ድሮ የነበሩ እንስሶች አሁንም ያው ናቸው። ድሮ የነበረ ድንጋይ አሁንም ድንጋይ ነው። ድሮ የነበረ ውሃ አባይ አሁንም ውሃ ነው። እዚህ ምድር ላይ ለውጥ ያለው በአንድ መስመር ላይ ብቻ ነው፣ በሰው ልጅ ላይ። የሰው ልጅ ነው ለዚህ ፕላኔት የለውጥ ምክንያት መንገድ ሆኖ እየሰራ ያለው። ይሄ የሰው ልጅ ታዲያ የለውጥ ምክንያት የሆነው ማለት ነው ምኑ ነው ብለን ደግሞ የሰው ልጅ በለውጥ መንገዱና ምክንያቱ ላይ ማወቅ አለብን ማለት ነው። የሰው ልጅ ምኑ ነው የለውጥ ምክንያት የሆነው? ዓለምን እንዲለውጥ ያደረገው፣ ፕላኔቱን እንዲለውጥ፣ ውሃውን እንዲለውጥ፣ አየሩን እንዲለውጥ፣ ድንጋዩን እንዲለውጥ፣ እንስሶቹን እንዲለውጥ፣ እንዲገዛቸው ያደረገው ምኑ ነው? ከሰው ምኑ ክፍል ነው ይሄንን ያደረገው? አንዳንድ አገሮች በዚህ በዓለም ለውጥ ላይ ከፍተኛ ተጽዕኖ አላቸው፣ ወይንም ዓለምን እየመሩ ነው፣ እየሰሩ ነው ያሉት። ወደ ተለየ ነገር አገርን እያስገቡ ነው ያሉት። አንዳንድ አገሮች ደግሞ መካከለኛ ናቸው። ምን ላይ ተመስርተው ነው እነሱ መካከለኛ የሆኑት? እነኛ ደግሞ አገሮች እንዴት መሪዎች ሊሆኑ ቻሉ? ይሄ በደንብ አይምሯችን ተከፍቶ መረዳት መቻል አለብን። ለሀገራችን ለውጥ የምንፈልግ፣ ለሀገራችን የተሻለ ኑሮ፣ የተሻለ ማህበረሰብ፣ የተሻለ ባህል ከአባቶቻችን በእጥፍ ያደገ አባቶቻችን ላይ ቆመን ወደፊት የምንመለከት መሆን ካለብን የግዴታ መሆን ያለብን በአስተሳሰብ ዓለም ላይ መቆም ነው። አንዳንድ ሀገሮች ደግሞ በጣም ኋላ ቀር ናቸው። ኋላ ቀር ማለት እንግዲህ ኋላ የቀሩ ሲባሉ ኑሯቸው፣ ኢኮኖሚያቸው፣ ባህላቸው ያላቸው መስተጋብሮች ያሏቸው ኢቭን በሃይማኖት ቢሆን፣ በኢኮኖሚ ቢሆን፣ በቴክኖሎጂ ቢሆን፣ በባህል ቢሆን፣ በጥበብ ቢሆን፣ በማንኛውም የህይወት መስክ ላይ ኋላ የቀሩ ናቸው። ምንድን ነው ኋላ የሚያስቀራቸው? እነኛ አገሮች ያላቸው ድንጋይ አላቸው። እነኛ አገሮች ያላቸው ደሴም ፕላኔት ላይ ነው የሚኖሩት። ስለዚህ እንዴት ነው አንድ ፕላኔት ላይ እየኖርን ሶስት አይነት ዓለም የተፈጠረው? ከፍተኛ ደረጃ ላይ የደረሱ፣ መካከለኛ ላይ ያሉ፣ ኋላ የቀሩ ተብለን የምንጠራው እንዴት ሊሆን ቻለ? ይሄ እኮ መሪ ማሰብ መቻል አለበት። ምንድነው የለውጥ ምክንያት? ከፍተኛ አገሮች ለውጣቸው ከምን ጀምሮ የት ጋር መጣ? በምን ምክንያት ተለወጡ? በእምነትም ብትወስዱት ወይንም በማንኛውም ነገር ብትወስዱት ከምን ጀመሩ የሚለውን መንቃት መቻል ካልቻልን እነሱ የደረሱበት አደርስም። እዛ ያደረሳቸው መንገድ ነው። እዛ ያደረሳቸው ዘፈን አይደለም። እዛ ያደረሳቸው ተሰርቶ ያለቀ ከሰማይ የወረደ ህንፃ፣ መንገድ፣ ኤሌክትሪክ ኃይል ኖሯቸው አይደለም። እዛ ያደረሳቸው የሄዱበት መንገድ ነው። መካከለኛ እንዲሆኑ ያደረጋቸው የሄዱበት መንገድ ነው። ለምሳሌ መካከለኞቹ
የመፍጠር አቅም የላቸውም። ይሄ ይታወቃል። እነኚህ ቶፕ አገር ላይ የደረሱ አገሮች የመፍጠር አቅም ነው ያላቸው። ስለሚፈጥሩ ነው። የፈጠራ ጉልበት ስላላቸው ነው። ፈጣሪ የሆነ ሁሉ ቀዳሚ ይሆናል። ለምሳሌ አንድን ቴክኖሎጂ ቀድሞ እየፈጠረ ያለ ወገን ካለ ለዓለም ሲሸጥ ለዓለም ገበያው ሲያስገባ ዓለም ከሱ ያንን ለመጠቀም ሲገዛው ፈርስት ሃንድ ስለሆነ ሌላ ኮምፒታንት አይኖረውም። ስለፈጠረ የሱ አይነት እስኪሰሩ ድረስ ወይንም እንደሱ እስኪፈጥሩ ድረስ ገበያው ላይ የፈጣሪነት አቅም የገበያ ባለቤትነት ነው። የፈጣሪነት አቅም የቀዳሚነት ወይንም ሌላውን የማስከተል አቅም ነው። የፈጣሪነት አቅም መፍጠር ከምን ይመጣል? ከሐሳብ ነው የሚመጣው። ሐሳባዊ ዓለም ነው የሚፈጥረው። ሐሳባዊ ዓለም ነው ነገሮችን ክሬት አድርጎ የሚያወጣው። በሐሳባዊ ዓለም ላይ የማይሰራ ኔሽን የማይሰራ ማህበረሰብ በፍጹም ለውጥ ያመጣል ብለን አናስብም፣ አንገምትም። በተለየ መንገድ እየሄድክ ውጤትህ የተለየ ውጤት ኤክስፔክት ማድረግ የለብህም። የምትጠብቀው ተስፋ የምታረገው ውጤት እንዲመጣ የተኬደበትን መንገድ ማወቅ አለብን። መካከለኞቹ ለምን መካከለኛ አገር ሆኑ? መካከለኞቹ ኮራጅ ናቸው፣ አሊያም ሸማች ናቸው። ይሄ ማለት ምንድነው? ኮራጅ ወይንም ሸማች የፈጠሩ አገሮች ቀድመው የወጡ በመፍጠር በአስተሳሰብ ዓለም የቀደሙ አገሮች የሚያወጧቸውን ነገሮች ፈጥነው ባላቸው ሪሶርስ፣ ለምሳሌ ነዳጅ ያላቸው፣ ማዕድን ያላቸው፣ የተለያየ ነገር ያላቸው ያንን የተፈጠረ ቴክኖሎጂ የተፈጠረ ስርዓት የመግዛት የመጠቀም ጉልበት ያላቸው አገሮች ገዝተውት ይጠቀማሉ። እነሱ ሸማች ናቸው እና ምን ላይ ይደርሳሉ ተብሎ ሲጠየቅ መካከለኛ ላይ ይደርሳሉ። ለምንድን ነው ሶስተኞቹ ኋላ ቀር የተባሉት? አለመጠቀምም እኮ ነው ኋላ ቀርነት። የተፈጠረውን ቴክኖሎጂ የተሰራውን መልካም ስራ የመጣውን ብርሃን፣ ጥበብ፣ ዕውቀት አለመጠቀም ሶስተኛ ዓለም ያረጋሃል። አቅምም የለህም፣ መግዛትም አትችልም ማለት ነው። ካንተ የቀደመው ሀገር ካንተ የበረታው ሀገር የበረታውም የቀደመውም በአንድ ነገር ምክንያት ብቻ ነው። በምንድን ነው ተብሎ ሲጠየቅ መልሱ መጠቀም በመቻላቸው ብቻ ነው። ስለተጠቀሙ ነው የቀደሙ እንጂ አልፈጠሩም። ቴክኖሎጂውን እነሱ አላመጡትም። ነገር ግን ኮረጁት፣ ከፈጠሩት ኮረጁት፣ አይምሯቸውን ሐሳባቸውን ካመጣው። ስለዚህ አንደኛ ዓለም መሆን ከፈለግ ሐሳብ ላይ መስራት አለብህ ማለት ነው። ለምን? አንደኞቹ የመፍጠር አቅም ነው ያላቸው፣ የመፍጠር ጉልበት ነው ያላቸው። ነገርን ያልተደረሰበትን ዲስከቨር የማድረግ የመያዝ የማምጣት አቅም ነው ያላቸው። እነኚህ አንደኞቹ አገሮች ናቸው። አንደኛ አገር ሆናለሁ፣ በአንደኛ አገር ስታንዳርድ እኖራለሁ ብሎ የሚያስብ ኢትዮጵያዊና አፍሪካዊ ካለ መገንባት ያለበት ሐሳብ ላይ ነው። ሐሳብ ላይ ነው መገንባት ያለበት። ስለዚህ ዛሬ ከመጽሐፍ ቅዱስ ውስጥ መዝሙር 49 ላይ ያለውን ቁጥር 12 ላይ እና ቁጥር 20 ላይ ያለውን ሐሳብ መሰረት አድርጌ በተፈጥሯችን ውስጥ ሐሳብ ምን ያህል አቅም እንዳለው እናገራለሁ። ስሙ ምን እንደሚል። ሰው ግን ክቡር ሆኖ ሳለ አያውቅም። ምንድን ነው የሚለው? መጽሐፉ የሚለው ሰው ግን ክቡር ሆኖ ሳለ አያውቅም አለና
እንደሚጠፉ እንስሶች መሰለ እንስሳ መሰለ ክቡር ሰው ሃይማኖት በሰው ስርዓት አምላክን መተርጎም በሰው ስርዓት ለአምላክ መታዘዝ መገዛት በሰው ስርዓት እግዚአብሔርን ያንን ሃይማኖት እንዲያክል አርጎ መቅረጽ ማስተማር የሁሉ ልክ የሆነ ሰው የሆነ ሐሳብ የሆነ ሃይማኖት የሆነ ረጅም ጊዜ የቆየ ስርዓት አርጎ መቁጠር ልክ አይደለም። ሃይማኖት ክፉ ነው። ሰው እንስሳ የመሰለበት ምክንያት ለምንድነው? ዘላለም ሃይማኖት ክፉ ነው የምትል? ሃይማኖትማ ጥሩ ነው። እምነት እኮ ነው። እዚህ ጋር እምነት ነው የሚያድነን። አዎ እኔ ሃይማኖት ብዬ መጠራው ይሄ በቡድን ተቧድነ የምታረገውን ነው። የሰውን ስርዓት ለማስፈጸም ወንድምህን ጠልተ ወንድም ላይ በሃይማኖት ስም ሰልጥነ አሸንፈ ለመገኘት የምታረገው ጥረት ነው። ሃይማኖትን በሃይማኖት ብቻ መፍታት ነው ያለብን። አሁን እዚህ ሀገር ላይ አንዳንዱ ፖለቲካል አጀንዳ ነው። ፖለቲካል አጀንዳ ማለት የፖለቲካውን አፐር ሃንድ በመያዝ ምድሪቱ ላይ የሃይማኖት ተጽዕኖ ማምጣት ይፈልጋል። እንዴ የሃይማኖት ተጽዕኖ እኮ ለመንግስተ ሰማይ ነው። የሃይማኖት ተጽዕኖ እኮ ኢትዮጵያ ላይ ትልቅ ሃይማኖት ለመሆን አይደለም። የሃይማኖት ተጽዕኖ እኮ ሰዎችን ከገሃነም ለማዳን ነው። የሃይማኖት ተጽዕኖ እኮ ጽድቅና ፍትህ እንዲነግስ ነው። የሃይማኖት ተጽዕኖ ፖለቲካል ሳይዱን ይዞ በሃይማኖት ህግ እያስገደዱ ሌሎች ሃይማኖቶችን በመጫንና በመጉዳት የሚፈጠር ስርዓት እኮ አይደለም። እውነተኛ ሃይማኖት እግዚአብሔር የሚል አምላክ መንፈስ የሚል ገነት ሲኦል የሚል ሐሳብ ያለው ሃይማኖት ነው ማለት እንደሱ ከሆነ ሃይማኖት አፐራንዱን በፖለቲካ መያዝ እንትኑን መያዝ አይደለም። ስጋት ስላለ እኮ ነው አፐራንድ ለመያዝ የሚሯሯጠው። አምላክ ከሆነ ሕያው ከሆነ አንተ ሃይማኖታዊ ግብህን በእውነትና በንጽህና የምትፈጽም ከሆነ ሰዎች ሁሉ ወደዛ መለኮትና ህይወት እንዲመጡ ነው እንጂ መታረቅ የሌላውን በመጥላት በመቃወም በማፍረስ ጫና በመፍጠር በመሳደብ ያለኔ ልክ አይደለም እንዴ አምላክህ አንተን ነው የሚያክለው። የአባቶችህን ያህል እንኳን ዕውቀት የለህም ማለት ነው። እና ዘላለም ለምንድን ነው ሃይማኖት ያነሳው? ለምን እንዳነሳው ታውቃላችሁ? ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ ይላል። የሚጠፉ እንስሶች መሰለ፣ ክቡር ሆኖ ሳለ አያውቅም። ኃጢአት ተብሎ የተጠራውን ነገር አለማወቅ እንደሆነ መጽሐፍ ቅዱስ ይነግረናል። አለማስተዋል እንደሆነ ይነግረናል። ሃይማኖት ኃጢአት ብሎ አትያዝ፣ አትቅመስ፣ አትንካ፣ ትእዛዝ በትእዛዝ ስርዓት በስርዓት ጥቂት በዚህ ጥቂት በዚያ እሱን ነው ሃይማኖት ብሎ ሃይማኖት የሚነግር እግዚአብሔር ብሎ ኃጢአት ብሎ አላዋቂነት ኃጢአት ነው። አላዋቂነት አለማስተዋል ኃጢአት ነው። ልብ መጨለም ኃጢአት ነው። ሲን የሚለው ቃል በግሪክ ቃል ላይ ሄዱና ተመልከቱት። ዲክሽነሪውን ተርጉሙት። ኢግኖራንስ ነው የሚለው። አለማወቅ ማንን አለማወቅ? እግዚአብሔርን አለማወቅ፣ ሕያውነቱን አለማወቅ፣ ሰው ክቡር መሆኑን አለማወቅ፣ ራስህንም አለማወቅ። ምንድን ነው የሚለው? እስኪ እንሄድና ሮሜ መጽሐፍ ላይ እንመልከት። ሮሜ መጽሐፍ ምዕራፍ 3 ላይ ምን ይላል መሰላችሁ? እንዲህ ይላል ቁጥር 11 ጻድቅ የለም አንድስ እንኳን ይላል። እንግዲህ ስሙኝ፣ ሃይማኖት ሚልህና አሁን እኔ ምልህ አንድ እንዳልሆነ እንድታረጋግጥ ፈልጋለሁ። ሐዋርያው ጳውሎስ የሃይማኖት ሐሳብ የለው። ኢየሱስ ክርስቶስ የሃይማኖት መሪ አይደለም። ኢየሱስ የወጪቱን ውስጡን እጠቡት ሲል እያወራ ያለው ስለ ሃይማኖት አስተሳሰባዊ ማስተዋል
እንዴ ሰው መጠጥ ይጠጣል። መጠጥ ለምን ትጠጣለህ? ሳይንስ አሁን የደረሰበት ምንድነው? ጉበት ፈንድቶ ትሞታለህ። ሞር አልኮል ዳሜጅ ያደርጋል። ረጅም ዕድሜ መኖር ከፈለግ ጤናማ ብርቱ ጠንካራ ሐሳብ ብሩህ እንዲሆን ከፈለግ አጠጣ ነው። እና መጽሐፉ ምን አለ? ሰለሞን ምን አለ? ወይን ጠጅ የሚጠጣ የሚያባክን ነው። ወይን ጠጅ የሚጠጣ በየቱቦው ስር የሚገባ ነው። ያለ አግባብ የሚቆስል ነው። ወይን ጠጅ የሚጠጣ አገር የሚበድል የሚጎዳ ነው። እንዴ ወይን ጠጅ የሚጠጡ ቁርጥ ለመብላት በማለዳ የሚሰለፉ መሪዎች ያለሽ አገር ወየውልሽ እኮ ነው የሚለው መጽሐፍ። ወየውልሽ እኮ ነው። ወየውልሽ ያስባለው በምን አይነት አይምሮ ውስጥ ያሉ ሰዎች ይመሩናል? ለመብላትና ለመጠጣት የተሰለፉ ሰዎች ይመሩናል። እንዴ ማይሰክሩ መሪዎች ስላሉን፣ ማይጠጡ መሪዎች ስላሉን ደስ ነው ሚለን። ዋይ በማለዳ መጠጣት ጀምረ እንዴት አርገ ነው ስራ የምትሰራው? አይምሮ ላይ እኮ ነው አታክ የሚያደርግ መጠጥ። እና ሃይማኖት አሁን የኃጢአትን ጸብ ከብርጭቆ ጋር ያደርገዋል። ወይንም ሃይማኖት ነፃነቱን ለመጠጣት ያደርገዋል። ለሰውነት ክብሩ ዕውቀት አያደርገው። እስኪ ተመልከቱ ምን እንደሚል። ዛሬ አይናችሁ ይከፈታል። ጻድቅ የለም አንድስ እንኳን ሮሜ 3 ስሙ አስተዋይም የለም። እናንተ ጋር ጻድቅ ምንድነው? ጨዋ ሰውዬ ገዳም የገባ በሩን ዘግቶ የተቀመጠ ምንም የማይነካ ቅልስልስ የሚል እሱ ነው ጨዋ? እሱ ነው ጻድቅ? ጻድቅ እሱ ነው? ጽድቅ ራይት ፖዚሽን ነው። ጽድቅ በሚገባ የሰውነት ክብርና ስታንዳርድ ስትኖር፣ ጽድቅ ክቡር መሆንን ገዢ መሆንን ስታውቅ ነው። ኤደን ገነት ዛፍ በልተ ምን ሆንኩኝ ብለህ ብትጠይቀኝ መልሱ ባሪያ ሆንክ፣ ልብህ ጨለመ። መጽሐፍ ቅዱስ ኃጢአት ሰሩ፣ የእግዚአብሔር ክብር ጎደላቸው፣ ብርሃን ጨለመ፣ የማስተውል ልቦና በሐሳብ ጨለማ ሆንክ። ኃጢአት የሐሳብ ጨለምተኝነት ነው። ስሜታዊ ያልሆንኩኝም ግን እውነትን ለመናገር ጨክኛለሁ። ስሙ ምን እንደሚል ስሙ። እንደዚህ ይላል ሮሜ መጽሐፍ ምዕራፍ 1 ቁጥር 19 ጀምሮ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን ስሙ ኃጢአት ስሙ እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውል ልቦናቸው ጨለመ። ምናቸው? ልቦናቸው። ኃጢአተኛ ማስተዋል ነው የሌለው። ጻድቅ አስተዋይ ነው። ጻድቅ እግዚአብሔርን ይፈልጋል። ጻድቅ ልቡ ብሩህ ነው። ጻድቅ ራእይ አለው ማለት ነው። ልበ ብሩህ ነው። ባለ ራእይ ነው። ፕሮግራምድ ነው። ጻድቅ አስተዋይ ነው። ነገርን ከሐሳብ ዓለም ይመዝናል። ሐሳባዊ ዓለም ላይ ሚዛን አለው። ጻድቅ አዋቂ ነው። ጻድቅ የነገርን መጀመሪያውንና መጨረሻውን ሐሳብ ውስጥ ይጨርሳል። አዋቂ ነው። ዕውቀት አለው ማለት ነው። በሐሳባቸው ደነዘዙ፣ የማያስተውል ልቦናቸው ጨለመ። የሐሳብ ድንዛዜ ጨለመ። ኃጢአተኞች የሆናችሁ ሰዎች የኃጢአተኝነት ሃይማኖታዊ ኃጢአተኝነት አይደለም እላችሁ፣ የኃጢአተኝነት ባሪያ የኃጢአት ባሪያ የሆናችሁ ሰዎች አይናችሁ ነው የጨለመው፣ ልቦናችሁ ነው የጨለመው። መጽሐፍ ቅዱሳችን ምን ሃይማኖት ቢኖር ምን ቢኖር ጨለምተኝነትን ነው ኃጢአት ብሎ የሚጠራው። በሞት ጥላ በጨለማ የሄደ ሕዝብ
አንድ ፕላኔት ላይ አይደል እንደ ያለ ነው። ሲመሽ ይመሻል፣ ሲነጋ ይነጋል። ይሄን አይደለም ጨለማ የሚልክ። የታል ጨለማ ብትለይ ልብክ ውስጥ ነው። ልብ ውስጥ ነው ጨለማ ያለው። በጨለማ ብርሃን ይብራ ያለ በልባችን የበራ የልጁን መልክ በእውቀት በልባችን የገለጠ ኢየሱስ ክርስቶስ የዓለም ብርሃን ምንድነው መጥቶ ያደረገው? እግዚአብሔርን ያለማወቅ ወራት አልፏል። ሱፐርናቹራል ዲቫይን ላይት መልካም የሆነው አምላክ አማኑኤል ሆኖ አንተ ጋር መጥቷል። አጠገባ አለ እግዚአብሔር። እውቀት እኮ ነው እንዴ! በእኔና በአንተ መሃል ያለው ልዩነት ምንድነው? እኔ ጸልያለሁ። ለምን ጸልያለሁ እንዳትለኝ፣ ሃይማኖታዊ ስርዓት ስለሆነ አይደለም። እኔ ውስጥ ያለ እግዚአብሔር በመንፈስ ቅዱስ ስለሞላኝ በእኔ እንደሚሰራ ቃሌ እንደሚፈጸም አምናለሁ። ለምን? ስልጣን እንደተሰጠኝ ስለማውቅ። በጨለማ ዓለም ላይ ክፉ መናፍስት የሚባሉ ከሰው ልጆች ሐሳብ ጀርባ ያሉትን መቃወም ማስቆም ምችልበት ኦቶሪቲ እንዳለኝ ስለማውቅ። አየህ፣ የኔ ጥቅም ምንድነው? እውቀት ነው። ከጀርባ ያለውን አውቀዋለሁ። ስለዚህ ጸልያለሁ፣ ይለወጣል። ረግመዋለሁ፣ ይነቀላል። እባርካለሁ፣ መልካም ወደ ሰውየው ይመጣል። ለምን? አውቄያለሁ እግዚአብሔር አማኑኤል መሆኑን፣ ቅርብ መሆኑን። ልቤ በራ። ይሄ የበራው ልቤ እውቀት ነው። መጽሐፍ ቅዱሱ ክቡር መዝገብ በሸክላ ዕቃ ውስጥ አለ። መዝገብ ነው የገባው። የእግዚአብሔርን ልብ አወቅኩ፣ የእግዚአብሔርን ፈቃድ አወቅኩ። በክርስቶስ ኢየሱስ የተፈጸመውን የእግዚአብሔር የቤዛነት ስርዓት አወቅኩ። ማወቅ ነው። መጽሐፍ ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ስለዚህ ትንሽ ፈታ ላድርገው። የሚጠፉ እንስሶች በሰውና በእንስሳ መሃል ያለው ልዩነት ባለፈው የአንደኛው ፕሮግራሜ ላይ ተናግሬያለሁ። ያላያችሁ ወደ ኋላ ሄዱና ያንን እዩት። አሁን ትንሽ ብሪፍ ላድርገው። ኦኬ። ሰው ከልቡ በሚመነጭ የህይወት አቅም ተጠቃሚ ነው። ምሳሌ መጽሐፍ ምዕራፍ 4 ቁጥር 24 ላይ ምንድነው የሚለው? የህይወት መውጫ ልብ ነውና ልብህን አጥብቀህ ጠብቅ ይላል። የህይወት መውጫ ልብ ነውና ልብህን አጥብቀህ ጠብቅ። በሌላ አማርኛ ኤደን ገነት ውስጥ የነበረው በህይወት የሚኖረው አዳም ምን እንደነበር ታውቃላችሁ? ገዢ ነበረ። ገዢ እኔ እኮ ለገዢነት አሁንም ማህበረሰብ ውስጥ ማየውን ነገር ስላለ ነው የሚያስቀኝ እኮ። ሁሉ ገዢ መሆን፣ ሁሉ አለቃ መሆን ይፈልጋል። ሁሉ እኮ ነው። ነገር ግን የገዢ ካራክተር፣ የገዢ ኔቸር ምን እንደሆነ እንኳን ማህበረሰቡ አያውቅም። ገዢ ማለት ምን አይነት ነው? አለቃ ማለት ምን አይነት ነው? መሪ ማለት ምን አይነት ነው? ምንድነው መሪነት? ማህበረሰቡ መለኪያ ስለሌለው የሚመርጠውን አያውቅም። ስሜቱ የሚኮረኩረውን እሱን መሪ አድርጎ ለመምረጥ ወይንም የጠላው የሚቃወምለትን ወይንም በክስተቶች የተፈጸሙ ጉዳቶችን በአደባባይ በድፍረት የሚያወራውን መሪ አድርጎ ገፋፍቶ ወደፊት ያመጣዋል። በመናገር ዋና ነበርና ወደፊት ገፍተው አወጡት ይላል። ግን እሱ ራሱ ክርስቲያን ነበረ። ጩኸታቸው የአርጤክስ ሐውልት እና አምላክ ታላቅ ነው እያሉ ይጮሃሉ። የሚናገር ተናጋሪ ሲፈልጉ ገፍተው ያመጡት የጳውሎስ ተማሪ ነው። የጳውሎስ ዲሳይፕል። አንዳንድ ጊዜ ገፋፍተህ የምታመጣው ሰው የጮክለትን ሐሳብ የሚያስተጋባ አይደለም። ምክንያቱም የሌላውን ጥፋት ብሶት ተናገረ እንጂ የመሪነት አቅም ውስጡ የለም። የመሪነት አቅም ያለው ሰው መሪ ማለት ኤደን ገነት ዘፍጥረት ምዕራፍ 1 ከእንስሳ ሁሉ የለየው የሰው ባህሪ ምን ነበር? ንገሩኝ። እግዚአብሔር በ6 ቀን ፈጠረ። ሁሉንም በ6 ቀን ፈጠረ።
ፈጠረና በ6 ቀን ውስጥ ከዛ የፈጠረውን ሰው የፈጠረውን ፍጥረት ሚያስተዳድር ሚገዛ ምን አለ ሰውን ባረከው ምን ብሎ ብዛ ተባዛ ምድርም ሙላ ግዛ ግዟቸውም ይላል እንግሊዘኛውን ቃል ልጠቀመው ቢ ፍሩትፉል ማለት በውስጥ በጥበብ ሄዳችሁ በዕብራይስጥ ቃል ማየት ይችላላችሁ ፈርት ላይ የሚለውን ነው የሚከተለው ፍሩትፉል ማለት ፈርት ላይ ነው ጳውሎስ ቆላስያስ 1:10 ላይ 9 ላይ ያመጣዋል በመልካም ሥራ ሁሉ ፍሬ ያፈራችሁ ይላል ፍሩትፉል ምትለዋን የግሪክ ቃል ይጠቀማታል ፈርት ላይ ማለት ነው ፈርት ላይ ማለት ለም መሬት ማለት ነው የሰው ልጅ ፈርት ላይ ግራውንዱ ደግሞ ቶቱ ነው ሐሳቡ ማለት ጥበቡ full of wisdom imagination knowledge anointing and power እነኚህ ነገሮች ሰው ውስጥ እግዚአብሔር ብዙ በሚለው ቃል ገባ እኛ ያው አማርኛችን ደስ ይለናል ለምን ሲባል ብዙ ማለት ውለድ ነው ተባዙ ማለት በጣም ተዋለዱ ነው ምድርም ሙሉ ማለት በጣም እየተዋለዳችሁ አሁን እንዳለው ቢሊየን ድረሱ ማለት ነው ይላል አይደለም የዕብራይስጥ ቃል እንደሱ አይደለም የሚለው መጽሐፍ ቅዱስ አዋቂዎች እንደሱ አይደለም የሚሉት ቢ ፍሩትፉል ማለት አዳም ኢነር ስትሬንግዙ ወይንም የገዢነት ጸጋና አቅሙን ገባበት በሚቀጥለው ማነሳላችሁ ማለት ነው ጥበብ ማስተዋል ዕውቀት እነኚህ 3 ነገሮች የአስተሳሰብ ዓለም ባህሪ ናቸው አንድ ማህበረሰብ በአስተሳሰቡ ማቹር አድርጓል ከተባለ ጠቢብ ህዝብ አስተዋይ ህዝብ አዋቂ ህዝብ ነው የሚሆነው ሌላ ምንም አይሆንም ጠቢብ ህዝብ ከሆነ ለማንኛውም ነገር ሶሉሽን አለው አስተዋይ ህዝብ ከሆነ በምንም ነገር አይነዳም ራሱን ይገዛል ለመፍረድ ይቀለዋል ክፉና ደጉን ይለያል ዕውቀት ያለው ከሆነ የገዢነት መንፈስ አለበት ማለት ነው ይገዛል ማወቅ ማለት ነገሩን ከሐስከፈ መቆጣጠር ማለት ነው ስነቅለው ይነቀላል ያልቃል ስመታው ይፈነዳል አለቀ ቫይረስ ከሆነ ምን ባረገው ይጠፋል ምን ባረገው ይባዛል አወክ ዕውቀት ነው የሚያባዛው ያጠፋው ወገኖቼ እና ሰው ከእንስሶቹ የሚለየው አንደኛ እነኚህ የተፈጠሩትን ግዛ ከተባለ ከተፈጠሩት ውጪ መሆን አለበት እሱ ገዢ ነው እንጂ እነሱ ኢንፍሉዌንስ አያረጉትም ሰው በምድር ላይ ገዢ ነው ስንል ኢንፍሉዌንስ ማይደረግ ነው ማለት ነው በውጨኛው ነገር ኢንፍሉዌንስ ማይደረግ ነው እዚሁ ጋር እንስሶቹን ደግሞ ላሳያችሁ እንስሳ ምን አይነት ነው ባህሪው እንስሳ ባህሪው በሚያየው ኢንፍሉዌንስ ይደረጋል ምኑን ነው የሚጠቀመው ደመነፍሱን ነው ለዚህ ነው በሰውና በእንስሳ መሃል ልዩነት ያለው ሰው ነፍስ አለው ዕውቀት ፈቃድ ስሜት አለው ሰው ነፍስ አለው እንስሳ ግን ደመነፍስ ነው ደመነፍስ ማለት የሥጋ ብቻ የሆነ ደመነፍስ ነው ስሜቱን ወይንም ሥጋውን የሚከተል ማንነት ነው ያለው ይሄ ማለት ምን ማለት ነው ሲርበው ይሰማዋል ወደ አደን ይሄዳል እንስሳ ሲዘንብ መጠለያ ይፈልጋል ዝናቡ ነው የሚመራው አግኝተ ስታስቆጣው አታክ ያደርጋል ያጠቃል ትንሽ ይሁን ትልቅ ይሁን ያጠቃል ለምን አታክ ካደረከው አየ እንስሳ በሌላ አማርኛ ከውጪ ያለ አትሞስፌር ነው ሚመራው ከውስጡ የሚወጣ ነገር አይደለም የሚመራው ከውስጡ የሚወጣ ነገር አይደለም ላይፉን የሚያንቀሳቀስበት ጉልበት የህይወት መውጫ ለሰው ምን ነው አለ ልብ ነው አለ እና ሰው የደንገነቱ ገዢነቱ ከምኑ ነው የሚጀምር ብላችሁ ብትጠይቁኝ ከልቡ ነው የሚገዛቸው በ6 ቀን የተፈጠሩ ነገሮች እርሱ ከ6ቱ ቀን በላይ መሆን አለበት ገዢ ነው ሚንቀሳቀሱትን በአየር ላይ የሚበሩትን በባህር ያሉትን ይግዙ ተብለክ ነው ዘፍጥረት 1:26 የተፈጠርከው ስለዚህ ገዢ ከሆንክ አንተ ውስጥ በዙሪያክ ላይ ያለው ነገር ይገዛል ማለት ነው እመለስበታለሁ ሻሎም